ዘፈን እየዘፈንኩኝ እንዴት ያለ አምልኮ ነው ላቀርብ የምችለው የሚል ጥያቄ አለኝ። እኔ አምልኮን ይቀይጣል ብዬ ያስባለሁ፣ ያሳስታል ብዬ ያስባለሁ። ሁለንተናችን ለእርሱ ክብር ልናውል ነው የሚገባው ብዬ እላለሁ። አምልኮ እሁድ ጧት እዚህ የምንፈጽመው ጉዳይ ብቻ እንዳልሆነ ሁላችን እናውቃለን። ኑሯችን በሙሉ አምልኮ ነው። ዘፈን እየዘፈንኩኝ እንዴት ያለ አምልኮ ነው ላቀርብ የምችለው የሚል ጥያቄ አለኝ። እኔ እውነት ለመናገር የመጣብኝን ነግራቸዋለሁ። ብልጣሶር የሚባል ሰው ነበረ። ዳንኤል መጽሐፍ ውስጥ ታውቃላችሁ ምዕራፍ 5 ላይ ይሄ ብልጣሶር ትንሽ ሞቅ ባለው ጊዜ መጠጥ ጠጥቶ ደስ ባለው ጊዜ ምንድነው ያደረገው? ከኢየሩሳሌም የተማረኩትን የመቅደሱን ዕቃዎች አምጡና እንጠጣባቸው የሚል አጉል ድፍረት ውስጥ ገባ። ይሄ ብልጣሶራዊ ድፍረት ምንድነው? የኢየሩሳሌምን መቅደስ ዕቃዎች ለዳንኪራ፣ ለመጠጥ፣ ለመሳከሪያ ያደረገው እና በጣም አሳዛኝ ድፍረት ውስጥ ገባ። እግዚአብሔር ገሰጸው። የኛ ህይወት መቅደስ አይደለም ወይ ነው የኔ ጥያቄ። አሁን ህንፃ ነው ወይ የምናስበው መቅደስ? በህይወቴ ውስጥ የማይሆን ነገር ለመስራት ማን ነው ፈቃድ ይሰጠኝ ብዬ ጠይቃለሁ። እና ራሳችንን እኔ በደርግ ጊዜ አንዳንዶቻችሁ አልነበራችሁም አውቃለሁኝ። በዚያ ጊዜ የቤተ ክርስቲያን መዘምራን ልብስና የሙዚቃ መሳሪያ በመቀማቱ ምክንያት ለኪነት በመሰጠቱ በጣም እናለቅስ ነበረ። በጣም የሚያሳዝን ዘመን መጣ። ወሰዱብን እኮ ጊታራችንን ለኪነት አዋሉት እያልን በጣም እናዝን ነበር ያኔ። ዛሬ አሁን የጊታርና የመሰንቆ አይደለም ራሳችን ለዘፈን እየዋልን እንደሆነ ነው የማየው። እንዴት የበለጠ አያሳስብም የሚል ነው የኔ ጥያቄ። እንዴት የበለጠ አያሳስብም? የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን? እግዚአብሔር በውስጣችሁ እንደሚኖር አታውቁምን? ያውም ደግሞ ቅዱስ ቤተ መቅደስ ነው።